የዛሬው ባለ ታሪካችን በቁመቱ መርዘም የተነሳ ከፎቅ ላይ ከመውደቅ ስራ እስከ ማጣት ከትራንስፖርት እስከ ልብስና ጫማ የማግኘት ችግር ብዙ ፈተናዎችን አይቷል። ከዚህ በላይ ቁመቱ እንዳይጨምር በቀዶ ጥገና ሆርሞኑን ቢያስወጣም አሁንም ግን እየረዘምኩ ነው ይለናል። ሰብስክራይብ ያደረጋችሁ ተከተሉ። እየመጣ ነው ይለዋል። እያያችሁልኝ ነው አይደለ? ሉሌ በስማ ደህና ነህ? እንዴት ነህ? ዋሾ ሁሉ ሰላም አለ እንዴ? በጣም ረጅም ነህ። እንደ አዲስ ሆነብኝ ቁመት። የሆነ እንዲህ ብዬ እኮ ነው የማይህ። እዚህ ሰፈር ነህ? ፈረንሳይ? አይ አልጠፋብኝም። በነገር ላይ ፈረንሳይ በጣም የምወደው ሰፈር ነው። በጣም ምርጥ ሰፈር። እዚሁ ነው ተወልደህ የሚያደግከው ምናምን? እዚች ጋር እስኪ እጂ ልዩነት ያያችሁ ነው በኢየሱስ እና ሁሉ ሰላም። ዛሬ ለዩቲዩብ ቤተሰቦቻችን አንተ ያው እንግዲህ ከቁመት ጋር ተያይዞ ብዙ ፈተናዎችን አይተሃል። የደረሱብህ ብዙ ነገሮች አሉና በተለይም ደግሞ እንደኔ አጠር ብለው ለሚያማሩ ሰዎች አሪፍ የሆነ ታሪክ አለኝ፣ እሱን ላካፍላችሁ ብለናል። ይጠብቁ፣ አሪፍ ታሪክ ይጠብቁ። ስለዚህ ሰብስክራይብ ያደረጋችሁ የሉሌን አስገራሚ ታሪክ ጠብቁን። ሶ መኪና ውስጥ እንግባና የሆነ ቦታ ሄደን እናውራ። እሺ ፕሊዝ ይበቃኛል። ምን አውቃለሁ ጌታ ይሁን እንግዲህ ወንድሜ። ምን አውቄ ሞክረው ነው ያላቅም እንግዲህ ይገባለሁ ብላል። እስኪ ወደ ኋላ አድርገው ወደ ኋላ አድርገው ወንበሩን። በደንብ እስከ መጨረሻው በኢየሱስ ስም ወደ ኋላ እስከ መጨረሻው አድርገው ነው። እሺ እንትኑን በቃ ዝቅ አድርገው። ስማ አቤቱ ትላለህ። አቤቱ አጭር አድርገህ የፈጠርከኝ አምላክ አመሰግናለሁ። በእናትህ እግዚአብሔር ፈታ ብለህ በቃ ምናምን ዝም በይ። አንቺ ደግሞ እቺ ልዩነት ያየ ነው። ሰላም እዚህ ጋር ሉክኔ ይናፍቃል። አባ እንደዚህ ብዬ ራሱላ በጣም ረጅም ነህ። ኦ ማይ ጋድ። እስኪ የሆነ ቦታ ደግሞ ደቅ ብለን ታሪክ እንጨዋወታለን። እና ባርኮቴ እንዴት ነው ሰፈሩ? በጣም አሪፍ ነው። እኔ ፈረንሳይን በጣም ነው የምወደው። በፊት ራሱ ራይድ ምናምን በምሰራበት ሰዓት የምር ደስ እያለኝ የምመጣበት ሰፈር ነው። ያው አይመቸኝም እና እንደዚህ አድርገህ ተቀምጠህ አትሄድም መቼም አንተ። አይ በፍጹም ኤክስ ሰርቼ ነው የምሄድ። ስለዚህ ትራንስፖርት ላይ በጣም ነው የምትቸገረው። መኪና አለ የራስህ? ከየት አንተቼ ምን አውቄ አይ ቲንክ ሰፈራችሁ ልማት ላይ ነው። ይሄ እንትን ነው የውሃ ዳር ልማት የሚባለው የወንዝ ዳር ልማት። ኦኬ። አይ በጣም አሪፍ እየሆነ ነው። ይሄ አካባቢ ራሱ በጣም ነው የሚያምረው። ዋው እየተሰራ ነው አሁን። አሪፍ ላይ ነው ያለው። ስለዚህ በቃ እዚህ አካባቢ ጥላ ስር እንሁንና ሳንርቅ ከሰፈር እንጫወት። እንዴ ባትለኝስ? በምን ይመለሳለሁ? በኋላ ትራንስፖርት እያወቀው ለአንተ መከራ ነው። ማን እሺ ብሎ ይመልሰኛል? ደግሞ ይሄን ያህል ትቸገራለህ ማለት ነው? ኧረ በጣም እኮ ከባድ እኮ ነው ተምር አይደለ? አይዞን መኪና እስክትገዛ ነው። ከዛ በኋላ ምን ያንተቼ ነው የሚገዛው? እንሰራለን። ከተሰራ የማይመጣ ነገር የለም። እናንተ የታል መኪና አትልም? እኛ መኪና ሜኒ ስላልሆነች። ዋው አንተ እንዴት ነው? ያምራል እንዴ? በጣም አላለቀም። ሲያልቅ ደግሞ ሞር በጣም ያምራል። አንተ በጣም ነው የሚያምረው ታውቃለህ። ስለዚህ ይሄ አካባቢ እንደ ጋርደን ነው የሚሆነው ማለት ነው። እንደ ጋርደን አታይም? እንስሶች ሁሉ አሁን እየተሰሩ አንተ እዛ ጋር እንትን አለ ሊያድን ነው እዛ ጋር። አንበሳው ሚዳቋን ሊያድናት ነገር። ኦኬ
በጣም ደስ ይላል። ያ ጣሊያንን ኤምባሲ ታውቋል እንደ ግድብ አድርገው ኢትዮ ጣሊያን ማለት ነው። ጣሊያን ኤምባሲ ኦኬ። ይሄ ጀርባው ቤላ ነው አይደል? ኤምባሲው ትልቀት እንዳይመስል እኮ ቤላ ማለት እኮ ነው ጣሊያን ኤምባሲ አይደል? አዎ፣ ግን ከቤላ ጀምሮ ፈረንሳይ ደርሷል ማለት ነው ኤምባሲ ባጠር። ኧረ እባክህ እኔ በዛኛው ሳይድ ነው የማውቀው፣ በቤላ ሳይድ በጣም አልፏል። እና ኢትዮ ጣሊያን ነው። እርከን ይባል ነበር፣ አሁን ታጥሯል። ገብቷል። እርከን ተብሎ ነበር የሚባል አባ ንጉሴ ሚጢ ወንዝ ምናምን ይሄ ነበር፣ ይኸው ደርቋል። በስማ ከዛ ከጣሊያን ኤምባሲ ደግሞ ዝቅ ብሎ ጀርመን ኤምባሲ ደግሞ አለ። ይሄ ባይገርም ቀበና ወንዝ የሚባል አለ። ታወቀ? አዎ። ሚጢ አባ ንጉሴ የሚባለው ወንዝ ነው ይሄ እንደዚህ አሁን የደረቀው። ኦኬ። ግን ያው እነሱ ግድብ አድርገውታል። ገብቷል። ቀበናማ ፀሐይ የዘፍኖላታል እኮ አይደል እንዴ? ፀሐይ ቀበና ያው አሁን ይተልክብሽንን ማድረግ ዋው ግድብ አያምርም እንዴ? ደስ ይላል። አንተ ኢትዮ ጣሊያን ተብሎ ማለት አይቼው አላውቅም። በጣም ነው የሚያምረው። እና ያው ልጅ እያለንና እዚሁ አይንተን ባዚን ተቀብተን ምናምን ቤት እንዳይታወቅበት ያደግንበት ነው። ግን አሁን ገብቷል፣ ግድብ ሰርተው ወደዛ ደርቋል ማለት ይቻላል። እዚህ ጋር ብቻ እዛ ጋር ኳስ እንጫወት ነበረ። በዚህ ጋር ነው ትምህርት ቤት አቋርጬው ሄጄ ነበር። አሪፍ ትውስታዎች አሉ ማለት ነው እዚህ አካባቢ። አሁን ገብቷል። ይሄን ራሱ አሁን ጥልቅ ነው መዋኘት እና አንተን እንኳን አያሰምጥም። ኧረ በቃ ዳይቭ በጣም ደስ ይላል። ወደፊት ንጹህ ከሆነ እኔ ራሴ መጥቼ ዋኝ ደስ ይላል። የልጅነት ትውስታን ድጋሚ ትመልሰዋለህ ማለት ነው። የልጅነት ትውስታን የመሰለ የለም። በልጅነት የማትረሳው ገጠመኝ ምን ነበረ? ምን ጩጬ እያለሁ? ኧረ ብዙ አለ። ባይገርም ገላህን ታጠብ ተብዬ ራሱ ከቤት ሻወር ቤት ምናምን ወጥተን ወንዝ ታጥቤያለሁ ገላዬን። ስማ ሁላችንም አይደል እንደ የምናደርገው በቃ ምክንያቱም ለመዋኘት ያለኝ ፍቅር እንዳይወስድ በቃ ማዘር ደግሞ ጎርፍ ይወስዳቸዋል ምናምን። ቁመት ግን እንደዚህ ከድሮ አይደለም አይደል? ከሆነ ጊዜ በኋላ ነው እንጂ የጨመረው። ይሄ በጣም ልጅ እያለ ልክ እንደ ኩዮች አይነት ቁመት ነው የነበረ። አይ ኖርማል የሚባል ሳይሆን በፊትም ጀምሮ እኔ መጨረሻ ነው እንደተሰለፍኩት ትምህርት ቤት። ከልጅነቴ ጀምሮ እኔ ከፊት ተሰልፌ አላውቅም። ሁሌም ከኋላ ነው። እስኪ ራስን ከማስተዋወቅ እንጀምር። ያው ሉል በዛብህ እባላለሁ። የአዲስ አበባ ልጅ ነኝ። ፈረንሳይ ነው ተወልጄ ያደግኩት። ያው 2 ሜትር ከ13 ሳንቲሜትር ነኝ። እዚህ አካባቢ ነው ተወልጄ ያደግኩበት አካባቢ ያው መታየተዋል እና ወደዚህ ከፍ ብዬ ነው ያለሁት። እዚህ አካባቢ ነው እድገቴም ሁሉም ነገር እዚህ አካባቢ ነው። እንዴት ነበር ልጅ ያለ አስተዳደግ ምናምን? ያው ልክ እንደ ማንኛውም ኢትዮጵያዊ ነው የምንለው። የመንግስት ትምህርት ቤት አይደለም የተማርኩት፣ ድርጅት ላይ ነበር የተማርኩት። ኦኬ። ጀርመን ቸርች ስኩል ነበር የተማርኩት እና የግልም አይባልም ስለ ኤንጂኦ አይደለም ይባል እንደዛ ነው። እና በጣም ምርጥ ትምህርት ቤት ነው። ግን ሁሌም ያው ይቺ ቁመት ነገር አለች በጣም ረጅም ባለው ከኋላ የመሰለ ብድሉ ነው ይያል። ስለዚህ ልጅ ያለ ጀምሮ ነው ማለት ነው ቁመት። ስንተኛ ክፍል ላይ ያለ ነው በጣም ቁመት እንደጨመረ ያወቅ? 9ኛ ክፍል ላይ ገብቼ በጣም በቃ ለውጥ ያመጣ። እዚሁ አካባቢ ላይ ነበርኩ። እዚሁ አካባቢ ነበር በቃ ገብቷል። እንዴት እንደሆነ በማይታወቅ ደረጃ ነው በጣም ፈጣን የሆነ እድገት ነው። እናቴ ምናምን በጣም እየረዘምክ ነው ምናምን ትለኛለች እና እኔ ራሴ ሞር እያወቅኩት የመጣው የሆነ ሰዓት ላይ ከማረጋቸው ጫማ ቁጥሮች ከፍ እያልክ ስትመጣ፣ አንዳንዴ ደግሞ የማትደርስባቸው በፊት እየደረስክባቸው ቁመት ይሄን አምጣልኝ ወይም አምፖል ምናምን ሲቃጠል ለመስቀል በፊት ወንበር ላይ ወጥቼ እንትን በእጄ ስደርስባቸው ምናምን
ግራ የገባኝ መጣ በጣም እየረዘም ከዛ የሆነ ጊዜ ነው ይጄ ስለካ ቆይቶ ይወጣል እዛ 10 ላይ ስል 11 ሰው ሲባል ጦፈ እዛ ወይገርም በዚህ ጋር ነበር ያቋረጥኩ ራሱ ክላስ የሚሄደው ለምን ኮከበ ጽባ ነበር ማለት ስኩል ከገባው በኋላ በዚህ ጋር ይቀርባል በዚህ ጋር እንደዚህ ወጥቼ ያው ቀበና ያገር በኔ እንዳጠቅ ይደርሳል በሶስት እርምጃ ነው የምትደርሰው አንተ ምን ይሉ ነበር ትምህርት ቤት ላይ ልጆች አይ እንደዚህ የሚናገረኝ ደፍሮና ይላል ማለት ይፈራዋል ኮርኩም እንዳታረጋቸው ጸባይኛም ነኝ ያው ከደረሱብኝ መጣላ ነበር ትምህርት ላይ በጣም ጎበዝ ተማሪ ነበርክ ውጤቴ አሪፍ የሚባል በጣም ተመስገን ያው ምክንያቱም የሆነ ሳለ ትምህርት ወሳኝ እንደሆነ ስለማምን አቤትም ማዘር ብቻዋን አሳድጋ አለፍታ የሷን ድካም ለመመለስ ነበር ጥረታችን እኔና ወንድሜ ነው እስኪ ስለ ቤተሰብ አጫውተኝ በዚሁ አጋጣሚ ቤተሰብ እናቴ ብቻዋን አሳደገች ለፍታ ስለ ማንኛውም ሰው ስለ እናት ሲጠየቅ በጣም ብዙ ነገር ያሳለፈ ሰው በቃ የሆነ ስሜት የሆነ እኔ ደግሞ ከዛ ውስጥ አንዱ እናታችን ከአባታችን ከተለያየች በኋላ በቃ እሷ ሳትበላ አብልታ ነው ያሳደገች ሳትማር አስተምራን ነው ያሳደገች እና የሷን ልፋት እንጃ አይዞህ አንተ ነው ወንድም ብቻ ነው ያላችሁት ቤት እኔና እሱ ነው ሁለት ነው አይዞህ ያው ብዙ ሰው ስለ እናቱ ሲያወራ እንባ ይቀድመዋል በተለይ ስለ ቤተሰብ የእናት ነገር ሁላችንም የምናውቀው ነው ሉሌ ሶ ቤተሰብ ውስጥ ቁመት አንተ ብቻ ነህ ረጅም ወይስ ወንድምም እንዳንተው ነው እናትስ አባትስ አይ እኔ ብቻ ነኝ እናቴም መካከለኛ በጣም አጭር ነች ልትባል አትችልም በጣም ረጅም ነች ማለትም በቃ ከ50 ከ60ዎች ውስጥ ነች እና ወንድሜ እስከ 80 ይደርሳል አባቴም እንደዛው ነው በወንድሜ ልክ ግን ያው አሁን ላይ ብዙ ጊዜ እንደዚህ ቤተሰብ ምናምን እናቴ አባቷ የኔ አያት አቶ አረጋ ካሴ ይባላል በነፍሴም እሳቸው በጣም ረጅም ናቸው ይባላል በሳቸው እንደወጣው ነው የሚነገረው እና ግን የኔ በጣም ተለየ ጓደኞችስ እንዳንተ አይነት ጓደኞች ያሉ ረጃጅሞች ነው እንደኔ አጫጭሮች ናቸው አይ ካንተ ማን ከፊላ ግን አለ አጭርም አለ ካንተማ ከፍ ይላል ሚንስ በቃ አንተ የመጨረሻ አጭር ነው አመሰግናለሁ እሺ ስለ አሁን ያሉኝ ጓደኞች አጭር ናቸው ግን ያው ኖርማሊ በፊት ክላስ ያለው ያው መካከለኛ ተማሪዎች ረጅም የሚባሉ ከኔ አንፃር አጭር ከሌላው አንፃር ረጅም የሚባሉ ነበሩ እኔ ግን ያው እኔ ጋር ሲሆን የሌላ አጭር ለሐመራውም አይመች በምንድን ነው ግራጁዌት ያደረገ በማኔጅመንት ዲግሪ ነው ግራጁዌት ያደረኩት ክላስ ጨርሻለሁ ያው ስራ ፈላጊ ተንከራተች በሚለው ስለ ስራ እንደውም በቁመት ምክንያት ስራ ለማግኘት ሁሉ እንደተቸገርክ እየነገርከኝ ነበር አዎ ብዙ ገብቷል እሱ ብቻ ሳይሆን ባርኩቲ እኔ እንጃ ሰው አንዳንዴ አገርን መጥላት ይመስላል ኢትዮጵያ ላይ ምንም ስቴብል የሆነ ነገር አታገኝ የሚመቻችልህ ነገር የለም እውነቴን ነው የምልህ እኔ አንዳንዴ ሁሉ ይገርመኛል ስራ ለመፈለግ ሄደህ አንተ መስራት ትችላለህ ሁሉ የሚልሃል እኔ ብዙ ስራ ሰርቻለሁ ከሆነ ጊዜ በኋላ ነው በቃ መስራት የማልችልበት ደረጃ ላይ ሲደርስ ያቆምኩት እንጂ በቃ ሰርቻለሁ አሁን ከዚህ በፊት ምን ስራዎችን ሰርተህ ታውቃለህ ብዙ ባርኮት
ቢዘረዘሩ ቀን ስራ አትክልት ተራም ሰርቻለሁ፣ መርካቶም ሰርቻለሁ፣ ጋራጅም ሰርቻለሁ፣ ረዳትነትም ሳይቀር ሰርቻለሁ። እኔ ገብቷል። ስራ ክቡር ነው ብዬ አስባለሁ። ያገኘውን ስራ መስራት ለነገ ስንቀር ትለወጥበታለህ። ያልሰራሁት ስራ አልነበረም። ከዛ በኋላ ለምንድን ነው የተቸገርከው ስራ ለማግኘት? ከቁመት ጋር በተያያዘ ነው ወይንስ? አዎ ከቁመቴ ጋር በተያያዘ ብዙዎቹ አንተን ትሰራለህ ብለው አያምኑም። የሚገጥመኝ ስራ ጋር እና ከኔ ጋር ያለው ነገር አንዳንዴ ደግሞ አሁን ካለሁበት ጋር አብሮ አይሄድም። አሁን ላይ ደግሞ ሞር በጣም አሁን ካለሁበት መንገድ ላይ አብሮ አይሄድም ማለት አሁን ላይ በህመም ላይ ነኝ እና ትንሽ ከሰርጀሪ ከተለየ ትንሽ ጊዜ ነው። እንደ በፊቱ ስትሬንግ ጊዜ የለኝም። አቋም በሚባለው ቦታ ላይ እንደ በፊቱ ሮጥ ብዬ ፍጥነትም ኑሮኝ ልሰራ የምችልባቸው ስራዎች እንደ በፊቱ አለ ብዬ በራሴ አቋም ላይ እኔ ራሴም ስለማውቀው የለም። በፊት ላይ የነበሩኝ አቋምና ኃይልና ፍጥነት አሁን ላይ የለኝም። ከታመምኩት ብዙ ጥንቃቄ የማደርጋቸው ነገሮችም ስላሉ የሆነ ጊዜ አሞህ ነበር በጣም በዚሁ በቁመት ምክንያት እንደውም ከፎቅ ላይ ሁሉ ወድቀህ ምናምን አይደል? እስኪ ስለሱ ነገር ንገረን። እዚሁ አካባቢ ፈረንሳይ ከፍ ብሎ እና በጣም ብዙ ጊዜ ታምሜ ወድቄያለሁ። ግን የዛኛውንና የሆነ ጊዜ ማረሳው ከጓደኞቼ ውጭ ብዬ በጣም አለ አላሰብኩም። ሳታስበው ነው ቁጭ ብለን እንደዚህ እያወራን ነው የወደቅኩት። ከዛ እኔ ራሴን አላውቅም። በቃ አፋፍሰው ወስደው ለእናቴ ሲሰጡኝ ነው ስለ ህመም መጥፎ ነው፣ ለማንም አይስጥ። ምንድን ነው አሉ ህመሙን? ሄደህ ተመረመርክ? አይ በጊዜው ያው በቃ ቤተሰብ ይሄ አንዳንዴ እናቶቻችንም ጎረቤትም የማይረዱት ነገር አለ። ይሄ መንፈስ ምናምን እንለዋለን። አንዳንዴ የማይሆን አለ የሚሆን አለ። ያ እነሱ የሚያዩት ከራሳቸው አንግል ነው። እዚህ ጋር ደግሞ እየከበደ ይመጣ ያ ተብሎ ጸበል ሁሉ እንደዛ ታሚ ወድቄ ጸበል አስገብተውኛል። ጸበል ኮንስታንትሊ እንድጠመቅ በቤተሰብ ኦርቶዶክስ ነን። በዛው ቀጠል መጠመቅ አለብን ምናምን በቃ እሺ። እናቴን እምቢ ብያት አንድ ቀን ነው እምቢ ስላት ይከፋታል ብዬ አስባለሁ። እና እንደዛ እያመመኝ እሺ ነው የምልህ። አላውቀውም ራሴን ሲጥለኝ እዛ 2-3 ጊዜ ተከታታይ ጣል 2-3 ጊዜም አንደኛው ከፎቅ ከወደቅኩ በኋላ የሚያድነኝ ሰው ነው። አላውቀውም ሆኖ ከነቃው በኋላ ነው እብታን ምን ነው የምትለው የማታውቀው ነገር ታሚ ማላቅ ልጅ ታሚ ከዛ ወደ ሆስፒታል እስኪሄድ ምናምን ተብሎ ያው ሕክምና ላይ ምናምን ያሉ ሰዎች ወደ ሆስፒታል ሲሄድ በጭንቅላቴ ውስጥ ያው ሆርሞን የሚያመነጨው ከመጠን በላይ ስለሚያመነጭና ስላደገ ፒቱተሪ ግላንድ እጢ አመጣ እና በሰርጀሪ ማውጣት አለበት ተባለ። እና ሰርጀሪ ልትደረግ ነው ስትባል በቃ እኔ ፍራቻም አለ እምቢ ማለት እምቢ ብዬ ነበር ዶክተሮቹ። ግን ከዛ እያመመኝ ስመጣ እናቴ የምትሆነውን ከነቃው በኋላ ሳይ ስሰማ በቃ ማድረግ አለብኝ ያሰብኩት። ከዛ በኋላ ወደ ቀዶ ጥገና ነው የሄድከው? የት ተሰራ ቀዶ ጥገናው? ቀዶ ጥገናውን የጥቁር አንበሳ ነው የተሰራሁት። ጥቁር አንበሳ ሆስፒታል ነው ያደረኩት። 2 ጊዜ ነው ቀዶ ጥገና ያደረኩት።
አንደኛውን በጭንቅላት አንደኛውን በዚህ በአፍንጫዬ በኩል ተደረገ። እሱ አሁን የተደረገው ሆርሞን የሚያመነጨው የአእምሮ ክፍል ከመጠን በላይ ያመነጨ ስለሆነ ምን እጢ ሆኖብህ ነው? ወደ እጢነት ተቀየረ። ኦኬ። ከሚባለው በላይ እጢው ያደገ ነርቬን መጫን ጀመረና እሱ የግድ መውጣት አለበት። ሆርሞን የሚያመነጨው ሙሉ ለሙሉ መወገድ አለበት። ቁመቴም እንዳይጨምር ያለውን ነገር እንዲወጣ አደረጉት እና አሁን ያደረጉት ድርጊት። ከዛ በኋላ ወጣ። ወጣ። ከዛ በኋላ ቁመት እንዴት ነው? ጨምሯል ወይንስ? ለውጥ አለ ማለት ጨመረ። ከዛ በኋላ ቅርብ ጊዜ ነው ያደረኩት። ያው በደም ውስጥ ያለው ምናምን ሆርሞኖች ስላሉ እነሱ ናቸው እድገት ያመጡት። አሁንስ ህመሙ አለ? አሁን ተመስገን መድኃኒቶችን እወጣለሁ። ያው ሰዎች እየረዱ ከውጭ የሚመጡ መድኃኒቶች አሉ። እነሱ ነው የምከታተለው። አይዞህ ሉሌ፣ እግዚአብሔር እስከ መጨረሻው ይማረው ወንድሜ። በጣም የምትቸገርበት ሌላው ነገር ምንድን ነው? ለምሳሌ ልብስ፣ ጫማ፣ ትራንስፖርት ምናምን ላይ እንዴት ነው? እንደፈለክ ታገኛለህ ወይንስ? ልብስ፣ ጫማ ችግር ነው። ከዛ የበለጠ አሁን እንደ አንዳንድ ሰዎች ስልክ ባርኮት የእውነቱ ሲነግረህ ሰው ልጅ በጣም ከባድ ነው። ትራንስፖርት ላይ አንጭንም እንደሚል ታምናለህ? የምርህን ነው? እግዚአብሔርን የሆነ ጊዜ ከፋኝ። እንዲህ ታክሲ እየጠበቅኩ ብቻዬን ቀር ማታ ላይ ነው እና አንጭንም አለ። የሆነ ሰው ከፍላለሁ ብዬ አንጭንም አለ። ለምን ብዬ ጠየቅኩት። እኛ ትርፍ ስለምንጭን አይመችም፣ አንጭንም ቦታ ይሞላብናል። ጠብቄ አምሽቼ መጣሁኝ እና እናቴ ሙና ነው ምናምን ስትለኝ አይ ትራንስፖርት አጥቼ እንዲህ ነው ብለህ አትላትም? ይከፋታል። ልብስ ጫማስ? ልብስ ጫማ ታገኛለህ አታገኝም፣ ዋጋው ጋር አይመጣጠንም። አንተ ካለህ ኢንካም ጋር ያን ልብስ ጫማ አገኛለሁ ከምትለው ጋር አይመጣጠንም። ሳይዙ ሰፋ ያለ ነገር ብዙ ጊዜ ረዘም ሰፋ ያለ ነገር ይወደዳል። በቁጥር ስለሆነ የሚመጣው ስለማይገኝ ተብሎ ስለሚያስቡ ዋጋ። አንድ ጫማ ለምሳሌ በስንት ብር ትገዛለህ? ስንት ቁጥር ጫማ ነው የምታረገው? 40 አሁን እኔ የማረገው 46 ተኩልና 47 ነው። በጣም ትልቅ ነው። ስንት ብር ነው የምትገዛው ታዲያ አንዱን ጫማ? እንደ ጫማው ሁኔታ ነው። እሺ ከስንት እስከ ስንት ብር? ከ10 ጀምረህ ያዝ። ኧረ እባክህ 6000 7000 10000። እሱስ እንደፈለክ ይገኛል ጫማው? ልብስ አሁን ለምሳሌ ሹራብ ምናምን በመከራ ነው ካገኘህም፣ እድል ከቀና እድል ሲቀናም ውድ ነው። ውድ ነው። ያው ብትከራከር አይሆንም ይላል። ምክንያቱም እቃው ስለማይገኝ ፈላጊነት አለው። በዛ ወደድ ይላል። ፍቅረኛ ሳለች? ፍቅረኛ የለኝም። አልነበረችም? ነበረ ግን ያው በማይሆን ነገር በሆነ ሰዓት ተለያዩ። ምን አይነት ረጅም ነበረች እንዳንተ ወይስ? አይ መካከል። አረ ትንሽ ልክ እንዳንተ ብለን ያዟርበት። አረ ጋይስ እኔ የአጭሮች ምሳሌ ያደረገኝ። እስኪ ሰብስክራይብ ያደረጋችሁ እንደ ባርኮት አጭር ከምትሆንና እንደ ልዑል ረጅም ከምትሆን የትኛውን ትመርጣለህ? ፈጣሪውን ሁለት ምርጫ ቢሰጥ በቃ የባርኮትን ቁመት ልስጥ ወይስ የልዑልን? ይሄ ያንተን ቁመት። የምርህን ነው? በዚህ ደረጃ አማረዋል። በቃ ብዙ ፈተና ይችበታል። ስለዚህ አሁን ላይ አልፈልግም። ገብቶሃል? ያንን ነገር ምርጫ ባገኝ ይሄንን ነው ለማንም መክረው ማለት ነው። እኔ ብቻ ሳይሆን ሌሎቹም እንደዚህ አይነት ረጅሙ ነው ይሄንን ያለውበትን ቢያዩት የሚወስኑት ይሄንን። ሰው ከዚህ በኋላ ስራዎችን መስራት ትፈልጋለህ? አሁን እየተሻለህ ነው? ምን አይነት ስራዎች ላይ መስራት ትፈልጋለህ? ሞር አሁን ላይ በቃ ወደ ሶሻል ሚዲያው ነው
መስራት እንፈልጋለሁ ይሻላል ብዬ ያስባለሁ ቲክቶክ ላይ እና ዩቲዩብ ላይ እንቅስቃሴ ያደረኩ ነው በጣም አሪፍ እና አስተዋውቅላ በዚህ አጋጣሚ ምንድነው የሚለው ዩቲዩብ ቻናል ዳኒ ዩቲዩብ ከፍተዋል ተከፍተዋል አዎ ስለዚህ ዳኒ ዩቲዩብን ሰብስክራይብ ያደርጋችሁ የሉሌ ዩቲዩብ ቻናል ነው በእርግጠኝነት አሪፍ የሆኑ ኮንተንቶችን ይዘባቸው እንደምትመጣ አንጠራጠር ቲክቶክስ ማን ነው የሚለው የሸገሩ ረጅም ያ በነገራችሁ ላይ እኔና ሉሌ የተዋወቅ ነው ላይቭ ላይ ነው አይደል ላይቭ ላይ አንድ ማስታወቂያ ነበረ እና ለዛ ማስታወቂያ የሚሆን ረጅም ሰው ፈልጋለሁ ምናምን ስል ሉሌ ድንገት እኔ ረጅም ነኝ ምናምን ነገር ብሎ ላይቭ ላይ ገባ ማለት ነው እና እኔ የፎገርክ ነበር ይመስለኝ እንደዚህ አምፖል ነካለው ምናምን ስትለኝ እየቀለድክ ነበር ይመስለኝ ከዛ ብዙ ሰው አያምኑ ገብቷል አንዳንዴ አያምኑ እውነትን እና አምነህም እንትን ያልከኝ እኮ አንተ ነው ከዛ ለዛውም ፎቶ ራሱ ላክልኝ አላምንም ብለህ ያ ከዛ ልክ ላይቭ ገብተህ ግን እንደዚህ ኮርኒሱን እንደዚህ ቀለል አድርገህ ምናምን ከዛ በኋላ በጣም አሪፍ ማስታወቂያ ሰራን አይደል አሪፍ ታይ አይደል ወደ 800 ሺህ ምናምን እነሱም ጥሩ ፊድባክ ነበር የሰጡን ሶ በዚህ አጋጣሚ ታሪክ ያላችሁና ታሪካችሁ ልታካፍሉን የምትወዱ የቲፕ ቲዩብ ቤተሰቦች የሚያዝናና የሚያስተምር አሪፍ የሆነ ታሪክ አለኝ የምትሉ የቲፕ ቲዩብ ቤተሰቦች በዚህ ቴሌግራም አድራሻ መልእክት አስቀምጡልን የሉሌን ዩቲዩብ ቻናልም ሰብስክራይብ አድርጉ ሉሌ በመጨረሻ ማለት የምትፈልገው ነገር ካለ ያው እድሉ ላንተው መጀመሪያ ፈጣሪን ነው ማመሰግነው ለዚህ ቀን ላበቃኝ አሁን ላለሁበት እንድደርስ ያደረገኝ የመጀመሪያ ፈጣሪ ፈቃዱ ነው እዚህ ልደርስ የቻልኩት ሁለተኛ እናቴን አመሰግናለሁ በሶስተኛነት ያው እዚህ ያመጥቼ ይሄንን ነገር እንዳካፈላችሁ አድርገኝ ባርኮትን በጣም አመሰግናለሁ እንግዲህ ሌላ ሰብስክራይብ አድርጉ በላችሁ እስኪ ቲፕ ቲዩብንም ሰብስክራይብ አድርጉ እናመሰግናለን አመሰግናለሁ